በሁሉም አቅጣጫ መንገዶች የተዘጉብህ መስሎህ ያውቃል? ወደፊት ብትል ባህር፣ ወደ ኋላ ብትል ጠላት ሆኖብህ ቆመህ ታውቃለህ? ተስፋ አትቁረጥ፣ ምክንያቱም እግዚአብሔር መንገድ በሌለበት ቦታ መንገድን የሚፈጥር አምላክ ነው። ዛሬ በታሪክ ታይቶ የማይታወቅን ድንቅ ጉዞን እንመለከታለን። የሙሴን ታሪክ። ግብፅ ያን ጊዜ የዓለም ሀያል መንግስት ነበረች። ነገር ግን ያ ስልጣኔ በእስራኤላውያን እንባና ደም የታጀበ ነበር። ቀንና ሌሊት ያለ እረፍት መገፋት፣ የባርነት ቀንበር። ፈርዖንም ጭካኔውን አበረታ። ወንድ ልጃቸውንም በሙሉ ግደሉ የሚል አዋጅ አወጣ። ነገር ግን አንዲት እናት በፍቅርና በእምነት ልጇን በቅርጫት አድርጋ በናይል ወንዝ ላይ አኖረችው። ያ ሕፃን ሙሴ ነበር። ሙሴ ያደገው በፈርዖን ቤት በክብርና በሀብት ነበር። ነገር ግን ልቡ ከወገኖቹ ጋር ነበር። አንድ ቀን ግብፃዊው ወገኑን ሲበድል አይቶ በቁጣ ተነሳሳና ገደለው። ከፈርዖን ቁጣ ለመዳን ወደ ምድረ በዳም ሸሸ። ለ40 ዓመታትም ዝምታ በነገሰበት በረሃ በግ ሲያግድ ኖረ። ልዑል የነበረው እረኛም ሆነ። ነገር ግን እግዚአብሔር ገና አልጨረሰም ነበር። አንድ ቀን ሙሴ የሚነድ ቁጥቋጦም አየ። የሚገርመው ግን ቁጥቋጦ በእሳት ቢከበብም አያቃጥልም ነበር። ወደ እሳቱም ሲቀርብ ድምፅ ሰማ። ሙሴ ሙሴ፣ የቆምክበት ምድር ቅዱስ ነውና ጫማህን አውልቅ። እግዚአብሔር ተናገረ። የሕዝቤን መከራ አየሁ፣ ጩኸታቸውንም ሰማሁ። ሂድና ሕዝቤን ከግብፅ አውጣም። ሙሴ ፈራ። እኔ ማን ነኝ ብሎም ጠየቀ። እግዚአብሔር ግን እንዲህ አለው፣ እኔ ካንተ ጋር እሆናለሁ። ሙሴ ወደ ፈርዖን ፊት ቆመ። የእስራኤል አምላክ ሕዝቤን ልቀቅ ይላል አለው። ፈርዖን ግን ልቡን አጠነከረ። መቅሰፍቶች ወጡ። ውሃው ወደ ደም ተቀየረ። ጨለማ ግብፅን ወረራት። መከራውን በረታባቸው። በመጨረሻም ፈርዖን ተሸነፈ። ሂዱ አለ። እስራኤላውያን ከግብፅ ወጡ። ነገር ግን ፈርዖን ሐሳቡን ቀይሮ በሰራዊት አሳደዳቸው። ፊታቸውም ቀይ ባህር፣ ኋላቸውም የፈርዖን ሰረገሎች። ሕዝቡም ደነገጠ። ሙሴ ግን በእምነት ቆመ። አትፍሩ፣ ዛሬ የምታዩት ግብፃዊ ዳግመኛ አታዩትም። የእግዚአብሔር ማዳን ብቻ ተመልከቱ። ሙሴም እጁን ዘረጋ፣ ባህሩም ተከፈለ። ሕዝቡ በደረቅ መሬት ተሻገሩ። ጠላቶቻቸው ግን በማዕበል ተዋጡ። ሙሴ ፍጹም ሰው አልነበረም። ይፈራ ነበር፣ ይጠራጠርም ነበር። ነገር ግን በእግዚአብሔር እጅ ሲወድቅ ታሪክ ቀያሪም ሆነ። የዛሬው ትምህርታችን ይህ ነው። ባህሩ ቢቆምብህም መንገድህም ቢዘጋብህም እግዚአብሔርን አትጠራጠር። አንዳንድ ጊዜ ተአምር የሚመጣው እርምጃ ስትጀምር ነው። እምነትህን አትተው።